ቲቪ ሚዲያ ዩቲዩብ ሚዲያ ተከታታዮቻችሁን እንዴት ናችሁ? ባላችሁበት ሰላማችሁ ብዝት እንዲል ታላቅ ምኞቴ ነው። አሁን ማሳያችሁ እና ገንዘብ የሚሰራ ቲክቶክ አካውንት እንዴት መክፈት አለብን የሚለው ነገር ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ቀጥታ ወደ ቪዲዮ እንሄድ። ያው እንደተለመደው ለዚህ ቻናሉ አዲስ ስለሆነ ደግሞ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ የምንሄደው ቅድሚያ ወደ ተለመደው ቲክቶክ አካውንታችን ላይ እንገባለን። ቲክቶክ አካውንታችን ቀጥታ ሄደን እንከፍታለን። ቲክቶክ አካውንታችን እንደከፈትን ደግሞ ሰብስክራይብ እያደረጋችሁ ደግሞ ቀጥታ የምንሄደው ወደ ፕሮፋይላችን እንሄዳለን ማለት ነው። የፕሮፋይል በተና እንትናችሁ ስትነኩት እዚህ ለምሳሌ መርከብ ሚል አለ አይደል? መርከብ ሚለውን አንድ ክሊክ ታደርጋላችሁ። ለምሳሌ እናንተ በሚመጣላችሁ ማለት ነው። እቺ ቀይ ነጠብጣብ ማድረግላችሁ ከላይ ይታያችኋል። እሷን አንድ ክሊክ እናረጋታለን። አንድ ክሊክ ስናረጋት ከዛ አናዘር አካውንት የሚላል ከስር ከዛ ክሊክ ስታረጉት እንደዚህ ብሎ ይመጣላችኋል ማለት ነው። ከዛ አድ አናዘር አካውንት ስንለው እንደዚህ ማድረግ ያለባችሁ ነገር አለ። ይቅርታ ከዛ ይታያችኋል እዚች ጋር እቺ መስመር ማድረግ ለምሳሌ እኔ ሶማሊያ ስላለው ሶማሊያ ትላለች። እሷን አንድ ክሊክ እናረጋትና ወደ 7 ሀገሮች ናቸው ደግሞ እንደሚታወቀው ወደ 7 ሀገሮች ብቻ ናቸው የሚከፍሉ። እናንተ ማድረግ ያለባችሁ ዩናይትድ ስቴትስ ወይ ብራዚል ወይ እንግሊዝ ወይ ደግሞ ስፔን ምናምን ናቸው። ግን ለሁሉ ቀለል ያለ ነገር አሜሪካ ብታርጉት ከቲክቶክ የተያያዘ ብዙ ስላላቸው ዩናይትድ ዩኬ ብታርጉት እኔ እመክራችኋለሁ። ዩኬ የሚለውን አንድ እንደዚህ ክሊክ እናደርገዋለን። ክሊክ ስናደርገው ዩናይትድ ኪንግደም አለ አይደል? አያችሁታ። ቀጥታ የምንሄደው አሁን ወደ ዩዘር ፎን ኢሜይል የሚለውን እዚች ጋር እችን ማለት ነው። አያችኋታችን አንድ የሷን ክሊክ እናደርጋታለን። ከዛ ኢሜይል የሚለውን አንዴ እንደዚህ ኢሜይላችሁ ላይ ለምሳሌ ጽፋላችሁ። አሁን እኔ አዲስ የከፈትኩት ነው እናንተን ለማሳየት። አንዴ ይሄ መርከብ የሚለውን እንደዚህ መጣላችሁ ክሊክ ታደርጉትና ከዛ ኮንቲኒው ትላላታላችሁ። እና ይሄ ደግሞ የሚጠቅማችሁ ነገር ምንድነው ታውቃላችሁ? ይሄ ገንዘብ የሚሰራ ቻናሉ እዚህ ጋር ደግሞ መርሳት የሌለብን ነገር ጎግላችን ኦን ማድረግ አለብን። በከፈትነው ቻናል ኦን ማድረግ አለባችሁ። መርሳት የሌለባችሁ ነገር ኦን ስታደርጉት ነው የሚመጣላችሁ። ጎግላችን በዛ ኦፕን ካደረግነው በኋላ ኦፕስ እናደርገው እዛ ኢሜይል ላይ ተመልሰን ቀጥታ ወዴት እንመጣለን? ወደ ቲክቶካችን ተመልሰን ደግሞ እንደዚህ የሚመጣው ማስተካከል አለ። ከዛ እዚህ ጋር አዲሱ ኢሜይላችን እዛ ክሬት እናደርገዋለን ማለት ነው። ቀጥታ እንደዚህ ክሬት አድርገን አያችሁት፣ ፓስዋርድ ይጠይቃችኋል። ለምሳሌ እዛ እንደዚህ ያደርጋችሁ አያችሁ። ለኔ ከፍቶኛ 12 ብዬ እሺ። ከዛ እዚህ ላይ ደግሞ ማድረግ ያለባችሁ ነገር ምን መሰላችሁ? የምታስገቡትን እንትናችሁ በርዝዳያችሁ ምናምን እንደዚህ ማይረሳ። አሁን ለምሳሌ እኔ ጃንዋሪ 1 2001 አለው። ለምሳሌ እኔ ነው ማትሮስት በዴታችሁ ብታረጉት እኔ ለምሳሌ ዴቴ ስለሆነ 2001 አደርገዋለሁ እኔ ማለት ነው፣ ማይረሳ። ከዛ እዚህ ጋር ደግሞ ስትሞሉት ከ18 አመት በላይ መሆን አለበት ግዴታ። እንደዚህ ያደርገን ቀጥታ እንሄዳለን። እዛ ኮንቲኒው ይመጣል ነው። አሁን ኢሜይል ሜሴጅ ይመጣላችኋል፣ ተከፈተ ማለት ነው። ከዛ አንዳንድ ነገሮች ደግሞ እዛ ውስጥ እናያለን። ከ18 አመት በላይ መሆን አለባችሁ ያልኳችሁ እንደዛ ሲልም ይሄ ቻናል በቃ ገንዘብ ሜክ የምታረጉበት ቻናል ነው የሚሆነው ማለት ነው። ቀጥታ ወዴት ነው የምንሄደው? አሁን ትንሽ እንጠብቀው፣ ሜሴጅ ይመጣልናል። ከዛ እዚህ ጋር የምትሰሩት ገንዘብ ደግሞ በፔፓል ነው አብዛኛው የሚለው ፔፓል። እዛ እንበልና ቀጣይ ደግሞ የፔፓል አከፋፈቱ ምናምን ደግሞ ማሳያችሁ ይሆናል። አሁን ትንሽ እንጠብቀውና እንታገስ ከይቅርታ ጋር። እንደምታዩት መጥተዋል። አሁን 6 ዲጂቶች ማረጋገጫ ቁጥር ናቸው።
ማረጋገጫ ኮድ ናቸው እነዚህ። እንደዚህ አድርጋችሁ ስታስገቡት ቀጥታ ፕሮፌሽናል አካውንት ከፈታችሁ ማለት ነው። ያው ናይክ ኔም ደግሞ አሁን እዚህ ጋር ናይክ ኔም መርከም እዛ ስማችሁ ታስገባላችሁ ማለት ነው። ናይክ ኔም ምናምን ሆነ አዲስ ቻናሉ ተከፍቷል። እንደምታዩት መርከብ ነው የሚለው ዜሮ ነው፣ ምንም የለውም። አሁን የምናደርገው አሁን እዚህ ጋር አያችሁት ስቴፕ ምናምን የሚባሉ ነገር አሉ። ስልክ ቁጥር አያስፈልጋችሁም። ስቴፕ ቬሪፊኬሽን የሚለው ደግሞ እናስከፍተዋለን። እሺ ጥሩ ነው እናደርገዋለን። ይሄ ስኪፕ ማለት ትችላላችሁ ይሄንን ስቴፕ ቬሪፊኬሽን ከፍተናል። ፓስዋርዳችሁ ክፍት ነው። እዛ አያችሁት እዚህ ስልክ ቁጥር መክፈት አያስፈልግም። በኢሜይላችሁ ቀጥ ቆይ ያሳያችኋለሁ። አሁን ደግሞ ዩናይትድ ዩኬ እንደሚለው ያሳያችኋለሁ። ከፍተናል። አሁን ይሄ ፓስኬ የሚለው ደግሞ ቀስ ብላችሁ ስፒን ክሊክ ኤንድ ፓስኬ ደግሞ እንክፈተው። ጨርሰናል። ስልክ ቁጥር አያስፈልግም። ስልክ ቁጥር ካስገባችሁ ያው ሎኬሽናችሁ ወደ አፍሪካ ስለሚሆን ያው ጨርሰናል። አሁን ስቴፕ ቬሪፊኬሽን ይህን ይመስላል ቻናሉ። አሁን ደግሞ ማየት ያለብን ነገሮች አንዳንድ ነገሮች አሉ። እዚህ ጋር ቲክቶክ ስቱዲዮ የሚለውን እንገባና ምናምን እዚህ ጋር ደግሞ ህጎች አሉ እናሳያችሁ። Öyle çalıştığında kalır.